የኢትዮጵያ ብሔራዊ ባንክ በዲጂታል ብር ዙሪያ ጥናት መጀመሩ ተሰምቷል። የኢትዮጵያ ብሔራዊ ባንክ ሀገሪቱን ለተጨማሪ ዲጂታል የወደፊት የፋይናንስ ስርዓት ለማዘጋጀት በሚደረገው ሰፊ ጥረት አካል የማዕከላዊ ባንክ ዲጂታል ምንዛሬዎችን በተመለከተም መደበኛ ጥናት መጀመሩን አሳውቋል። ይሁን እንጂ ጥሬ ገንዘቡ ለሚቀጥሉት በርካታ አስርተ ዓመታት የገንዘብ ገጽታ አካል ሆኖ እንደሚቀጥል ግን አጥብቆ አሳስቧል። የባንኩ ገዢ ኢዮብ ተካልኝ ማዕከላዊ ባንኩ አሁን ላይ ለማዕከላዊ ባንክ ችርቻሮ ምንዛሬም ሊሆኑ የሚችሉ ሞዴሎችን ዲጂታል የብር ማውጣት አንድምታዎችን እየመረመረ መሆኑን ገልጿል። ይህም ከመቶ በላይ አገሮች ይህን የዲጂታል ምንዛሬም እየመረመሩ ወይም የሙከራ ፕሮግራም እያካሄዱ ካሉም ዓለም አቀፍ አዝማሚያዎች ጋር የሚስማማ ነው ተብሏል። ዲጂታል ምንዛሬዎች በማዕከላዊ ባንክ የሚታተምና የሚደገፍ ከጥሬ ገንዘብ ጎን ለጎን ለመስራት የተነደፈ የሀገር ገንዘብ ዲጂታል መልክ ሲሆን ለክሪፕቶ ከረንሲዎችና ስቴብል ኮይኖች የተስተካከለ አማራጭ ይሰጣል። የብሔራዊ ባንክ የዲጂታል ክፍያዎች ስትራቴጂ ረቂቅና አዲሱ የማዕከላዊ ባንክ አዋጅ ባንኩ ዲጂታል ብር እንዲያወጣና እንዲቆጣጠር ስልጣን እንደሚሰጡ ተገልጿል። ይህም ኢትዮጵያ ዲጂታል ኢትዮጵያ 25 እቅድ አካል መሆኑ ተጠቁሟል። በገጠራማ አካባቢዎችና በትልልቅ መደበኛ ባልሆኑ ኢኮኖሚዎች ምክንያት ገዢው ኢዮብ መኮንን ኢትዮጵያ ውስጥ በቀጣዮች 2 እና 3 አስርት ዓመታት ውስጥ ሙሉ በሙሉ ጥሬ ገንዘብ ወደማይኖርበት ስርዓት የመሸጋገር እድሉ አነስተኛ መሆኑን ጠቁሟል። ዲጂታል ምንዛሬዎች የፋይናንስ ተደራሽነትን ማስፋት፣ የክፍያ ግልጽነትን ማሻሻልና የገንዘብ ፖሊሲ አፈጻጸምን ማጠናከር በተለይም የሞባይል ክፍያዎች ከባንክ ስርዓት ቀድመው በሚሄዱበት ሀገር የሚያስችሉ ጥቅሞች ቢኖራቸውም በደንብ ባልተነደፈ ዲጂታል ምንዛሬዎችን የመረጃና የክትትል ቁጥጥር በመንግስት እጅ ላይ ማተኮር የግላዊነትና የክትትል ስጋቶች፣ የሳይበር ደህንነት፣ የህግ ስምምነትና የመረጃ ሉዓላዊነት የማረጋገጥ ፈተናዎች እንደሚገጥሙ ነው የተመላከተው።